ሴቶች እኛ ወንዶችን አትመኑን እምንናገረውን አትመኑ እምናረጋውን እዩ ኢቭን እምናረጋውን ራሱ በደንብ መርምራችሁ በደንብ አይታችሁ ነው ወደ ህይወታችሁ ማስገባት ያለባችሁ ትናንትና እኔ ላይቭ ላይ የሰማነው በጣም አሳዛኝ ጉዳይ ነበር ልጅቷ ፍቅረኛ ነበራት እና ከፍቅረኛዋ ጋር ብዙ ጊዜ አብረው ቆይተዋል እና ልጅቷ ታረግዛለች ካረገዘች በኋላ ልጁ ምንም አላለም አርግዛም በፍቅር አብረው ነው ያሉት ከዛ በመጨረሻ እንግዲህ መሃል ላይ ሆዷ እየገፋ ሲመጣ ጊዜው እየደረሰ ሲመጣ ፍቅረኛ ተብየው አላቀም ዞር በይ ምንም ማቀው ታሪክ የለም ከፈለግሽ ምታረጊ ምን አርጊ ብሎ ይክዳታል ማለት ከዛ ልጅቷ ምንም አላምታታችም አላመነታችም በፍጥነት ሄዳ ራሷን ያጠፋችው ያ በሚጠጣ መልክ የጠጣችው ነገር ነበር አይ ቲንክ መርዝ ነው እና ራሷን ያጠፋችው እሱን ከተጣች በኋላ ሆስፒታል ብትገባም ያው ህይወቷ አልፏል እና ልጅቷ ከሞተች በኋላ ቤተሰብ የላት እናቷ አለች በህይወት ግን እናቷ ሬሷን ልትቀበል ፍላጎት አልነበራትም ምንም ዘመድም የላትም እናቷ እንግዲህ በልጅነቷ ነው የጣለቻት እና ዘመድም የላትም ሰው ቤት እየሰራች ነበር ራሷን ታስተዳድር የነበረው ያደገችውም ሰው ጋር ተጠግታ ከዛ እድሜዋ ከፍ ያለም ሲመጣ ያው ሰው ቤት እየሰራች እንደዚህ አይነት መልኩ ነው የኖረችው እና ዘመድ የላትም ቤተሰብም የላትም ሬሷን የሚቀበል ሰው ጠፍቶ ጓደኞቿ ናቸው ሄደው ጥቂት የሚባሉ በጣት የሚቆጠሩ ጓደኞቿ ቀብረዋት የተመለሱት እና በጣም ያሳዝናል በጣም እና ሴቶች እባካችሁ ራሳችሁን አታጥፉ ለወንድ ብላችሁ የዘንድሮ ወንድ ዝርክርክ ወራዳ ከሰይጣን የባሰ ስጋችሁን ቅርጥፍጥፍ አርጎ መብላት የሚችል አውሬ የሚያስንቅ ማለት ነው የዘንድሮ ወንድ እና ወደ ህይወትሽ የምታስገቢውን ወንድ 10 ጊዜ አስበሽ ራሱ ወደ ህይወትሽ ማስገባት እንዳትሞክሪው አብዛኛው ወንድ ቆንጆ ነሽ ሲልሽ የኖረ ሌላ ቆንጆ ሴት ሲያይ አይኑን የሚያማትርና አንቺን አጋድሞ አርዶሽ የሚሄድ ነው ባይገልሽ እንኳን እንድትሞቺ ያረግሻል በእጁ እንዲያንቆ ባይገልሽ ራስሽን እንድታጠፊ ወይ እንድትሞቺ መንገዱን ይጠርግልሻል ያመቻችልሻል ስለዚህ ሴቶች አንደኛ ለወንድ ብላችሁ ራሳችሁን አጣሉ ወንድ በሄድ ወንድ ይመጣል ምንም አይነት ሁኔታ ውስጥ ብትገቢ በምንም አይነት ከባድ ጨለማ ውስጥ ብታልፊ ነገ ሌላ ቀን ነው ሁሌም ቢሆን እንደመሻ አይቀርም ይነጋል የማይነጋ ሌሊት የማይመሽ ቀን እንደሌላ አስቢ ሁሉም ነገር ያልፋል የነጋውም ይመሻል የመሸውም ይነጋል ሁሉም ነገር በነበረበት አይቀርም ዛሬ በየትኛውም አይነት የከፋ ሁኔታ ውስጥ ያላችሁ ሴቶች ስፔሲፊክሊ ነው የምናገረው ሴቶች ራሳችሁን አታጥፉ ራሳችሁን አጣሉ ተስፋ አትቁረጡ ዛሬ ከፍቶሽ ሊሆን ይችላል ነገ ግን የመሳቅ ቀን ይመጣል እያጽናናውሽ አይደለም ሐቁን ነው የነገርኩሽ ያለሁት የዘንድሮን ወንድ አምናችሁ ህይወታችሁን አትስጡ ህይወትሽ ውስጥ መግባት ከፈለገ መከራውን በልቶ ለፍቶ መሆን አለበት እንደዛ መሆኑ ወንድ ልጅ መከረባበት ይችላል ምታረግጂው አንቺ አምጠሽ ምትወልጂው አንቺ ምትሰቃየው አንቺ ወንዱ ካስረገዘ በኋላ ራሱ ጉዳዩ አይደለሽ የራሱ ልጅ እንደሆነ ይረሳዋል እና ለነፍስሽም ለስጋሽም ግድ የለው ተዘቅዝቀሽ ብትሰቀይ ላንቺ ህይወት ማንንም ሰው ግድ የለው ስለዚህ ህይወትሽን በአልባሌ ነገር ለአልባሌ ሰዎች ስትይ ውድ የሆነው ህይወትሽን በጭራሽ መስዋዕት አታርጊ ይሄንን የምትሰማ ወንድ ተብዬ ደግሞ ይሄ ሐሳብ ልክ ነው ብለህ ካሰብክ በጭራሽ ቅር አይልህም ምክንያቱም ነገ ሴት ልጅ እንደሚኖር ስለምታስብ ሴት ልጅ ስትወልድ ሴት ልጅ ለአቅመ ሔዋን መድረሱ አይቀርም እና እንደዚህ አይነት ዝርክርክ ለሴት ክብር የሌለው ራሱንም እንኳን ማያከብር ጀንትልማን ያልሆነ ስርዓት የሌለው ወንድ የሚመስል ግን ወንድ ያልሆነ ሰው ላይ ወድቃ ወይ ራሷን ሰቅላ ታገኛታለህ ወይ ደግሞ አካሏ ተቆራርጦ ወይ በግንባሯ ጥይት ተለቆባት የገዛ ልጅህን ቆመ ምትቀብርበት ቀን ይመጣል ይሄንን በጭራሽ እንዳትረሳ የሴቶች ጥቃት ከመብዛቱ የተነሳ ኖርማል ሆኖ እዚህ ምድር ላይ ፍትህ የሚባል ነገር የለም ይሄንን በደንብ አስቢ ፍትህን የሚሰጠው አንድ ፈጣሪ ብቻ ነው እሱን ጠበቅ አድርጊ ሴት ልጅ ውበትህን አይደለም የምትፈልገው ደረትህ ስላማረ ወይ ቆንጆ አቋም ስላለ መልክህም በጣም ስላማረ አይደለም ጥሩ ንግግርም ስለተናገርክ አይደለም ሴቶች በተፈጥሮ ከኤክስሬ የተሻለ ውስጥህን በደንብ ማየትና ማንበብ ይችላሉ ይሄ ከፈጣሪ የተሰጣቸው ጸጋ ይባላል አታፍጥ ይሄን ማወቅ ከፈለክ እናትህን መመልከት በጣም ቀላል
እናትህ አንተ ምን እንደምትፈልግ የውስጥ ስሜትህን ጭምር ሳትነግራት በደንብ ጠንቅቃ ታውቃለች። ያን እንድታውቅ የሚያደርጋት አንደኛው የእናትነት ጸጋዋ ነው፣ ሁለተኛው ደግሞ ያው ሴት ስለሆነች። ለዛ ነው አብዛኞቹ ሚስቶች ባሎቻቸው ከጀርባቸው የሚያደርጉትን ነገር ሁሉንም ነገር በደንብ ጠንቅቀው ያውቃሉ። እያወቁ ነው አብረውት የሚቀጥሉት። ያው ነገ ምናልባት ይስተካከላል በሚል ማለት ነው። በጣም ቀሽሞ እንደሆነ እንኳን አብራ ልትሆን ትችላለች ሴት ልጅ አስተካክለዋለሁ ብላ እስካመነሽ ድረስ። ከዛ ውጪ ሴት ልጅ በህይወትህ ውስጥ ምንም የማታውቀው ነገር የለም። ይሄ ተፈጥሮ የሰጣቸው ብቃትና ተፈጥሮ የሰጣቸው ጸጋ አዲስ ነገር አይደለም። ጥሩ ንግግር አዋቂ ብትሆን እንኳን ያ ብቻውን በቂ አይደለም ለሷ። ኢቭን ንግግርህን እንኳን ሴት ልጅ 99 ቦታ ልትሰነጣጥቀው ትችላለች። አንተ የተናገርከው በአንድ አቅጣጫ ሊሆን ይችላል፣ እሷ ግን በ99,000 ቦታ ሰነጣጥቃ ልትረዳው ትችላለች። ስለዚህ ሴት ልጅ ጋር ሆነ ወይም ፍቅረኛ ወይ ሚስት እያለህ ከእሷ ጋር የምታደርገው ያንዳንዱ ነገር በጣም በጥንቃቄና በማስተዋል ቢሆን ይመከራል። ዝም አለች ማለት ወይም ምንም እንደማታውቅ እንደ ጅል ሆነችልህ ማለት ሁሉንም ነገር አታውቅም ማለት አይደለም አባቴ። ስለዚህ ፍቅረኛም ኖረህ ሚስት የምታረገውና የምትራመደውን እርምጃ አስብበት። እያንዳንዱ ነገር በእይታ ቁጥጥር ውስጥ ነው። ባሌን ተቀማው ያልሽኝ ልጅ እንኳን ተቀማሽ። ባልሽ ከዚህ ዕቃ እንኳን የተሻለ ዋጋ የሌለው ሰው ነው። ይሄንን ውሃ ለማግኘት እንኳን በነፃ አላገኘው፣ መክፈል ይጠበቅብኛል። ያንቺ ባል ከዚህ ውሃ ያነሰ ዋጋ ነው ያለው። ስለዚህ ባሌን ተቀማው አይባልም። በመሰረቱ የሚቀማ ባል ካለሽ እሱ ባል አይደለም፣ የሳሎን አሻንጉሊት ነው። በሄደበት የሚያድር ለጠሩት ሁሉ ወይዬ የሚል ያየው ነገር ላይ ሁሉ ፈዞ የሚቀር እሱ ባል አይደለም። እንኳን ቀሙሽ። ቤትሽ ውስጥ የማያገለግል ዕቃ ካለ ያንን ዕቃ አንድ ሰው መጥቶ ከወሰደልሽ ከወጪ ገላገለሽ ነው። አንተም እንደዛ ሚስቴን ተቀማው እንዳትል፣ ያሳፍራል ጎበዝ። ሰው ትዳር ካለው ወይ ፍቅረኛ ካለው አምኖና ወዶ ከሆነ ያንን ሰው ወደ ህይወቱ ያስገባው፣ ከዛ ሰው ሌላ ወደ ህይወቱ ለማስገባት እድል ካለው ፈቃድ ካለው በመሰረቱ ያ ሰው ዕቃ ነው ማለት ነው። ማንም ሰው እንደፈለገ ሊያረገው የሚችል፣ ማንም ሰው እንደፈለገ ሊቆጣጠረው የሚችል ሰው ፍቅረኛችሁ ሆነ ባላችሁ ሆነ ምን ለውጥ ያመጣል? በሄደበት ጥሏችሁ ነው የሚሄደው። እንደዚህ አይነት ሰው ከህይወታችሁ ቢነቀልላችሁ ለቆ ቢሄድ ምስጋና እንጂ ማማረርና ማልቀስ፣ ከዛም ሲያልፍ መበሳጨት የለብሽም። ይህንን ዕቃ ነው እንደፈለግኩ ላረገው የምችለው። ከፈለግኩ ዘቀዝቀዋለሁ፣ ከፈለግኩ ቀናረዋለሁ፣ ስፈልግ ወረውረዋለሁ፣ ከፈለግኩ እጥለዋለሁ፣ ካሰኘኝ አነሳዋለሁ። ምክንያቱም ይሄ ግዑዝ ነው። መናገር፣ መስማት፣ ማሰብ አይችልም። እኔ ነኝ በአይምሮ ያሰብኩትን እዚህ ዕቃ ላይ ለተገብረው የምችለው። ስለዚህ ይሄ ዕቃ ሁሌም ቢሆን በእኔ ቁጥጥር ስር ነው ማለት ነው። ስለዚህ የሚቀማ ባል የሚቀማ ሚስት ያላችሁ ሰዎች፣ እነዛ ሰዎች የዚህን ዕቃ ያህል እንኳን ዋጋ የላቸው። ስለዚህ እንዲህ አይነቱን ዕቃ ከቤታችሁ መጥቶ የሚያነሳና የሚወስድላችሁ ይዞላችሁ ጥርግ የሚል ሰው ካገኛችሁ እንደውም ልትከፍሉት ይገባል። አጨብጭባችሁ ነው መሸኘት ያለባችሁ። ስለዚህ ከዛሬ ጀምሮ ባሌን ተቀማው ስትይ እንዳልሰማሽ። እንኳንም ዕቃዬን ወሰዱልኝ ነው የሚባለው። ማነሽ ነይ እስቲ ዕቃሽን ሰብስቤ